የነቢዩላህ ኑህ አለይሂ ወሰለም ሕይወት ታሪክ። አላህ ስብሓነ ወተዓላ ከነዛ ህዝቦች ወደ ቀጥተኛ መንገድ የመራቸው ዘንድ ኑህ የተባለ መልእክተኛ ላከላቸው። ኑህ በህዝቦቹ ሰብስበው እኔ ከናንተ ታማኝ መልእክተኛ ነኝ በማለት እነዛ ህዝቦቹ አስተላለፈ። አላህ ስብሓነ ወተዓላ የሚወደውን ባሪያ ሲመርጥ እንደዚህ ነውና አላህ በእውነተኛና በትክክለኛ መንገድ እኛንም ይውደደን ይምረጠን። መልካም ለማድረግ ወደ አላህ ሱብሓነሁ ወተዓላ መጠጋትን የሚያክል ነገር የለምና ቀልባችን የተረጋጋ ያደርግልን። ወዳጆቼ ኢንሻአላህ بنا فما لنا بتولي دفعه قبل فأنت أكرم من يدعى وأرحم من يرجى وأمرك فيما شئت ممتثل فلا ملاذ ولا ملجأ سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። ምስጋና ይገባው ለዓለሚቱ ጌታ አላህ ፈቅዶ ለዚህ ደቂቃ ላበቀ ጌታ አላህን አመሰግናለሁ። ወዳጆቼ ባላችሁበት አላህ ይጠብቃችሁ። የዛሬው ርዕሴ የነቢዩላህ ኑህ አለይሂ ወሰለም የህይወት ታሪክ በሚል ነው ማለት ነው ርዕሴ ኢንሻአላህ። ነቢዩላህ ኑህ አለይሂ ወሰለም የአላህ መላእክተኛ አለይሂ ወሰለም ናቸው። አላህ ስብሓነሁ ወተዓላ ለነዛ ህዝቦች ወደ ቀጥተኛ መንገድ ይምራቸው ዘንድ ኑህ የተባለ መላእክተኛ ላከላቸው። ኑህ በህዝቦቹ ስብዕና እኔ ለእናንተ ታማኝ መላእክተኛ ነኝ አላቸው። አላህን ፍሩ ታዘዙም አላቸው። በእነርሱም ላይ ምንም የዋጋ ክፍያ አልጠይቃችሁም አለ። አላህ የላከኝ ለእናንተ ነውና እኔ ከእናንተ ምንም አይነት ክፍያ ገንዘብ አያስፈልገኝም ብሎ አስረዳቸው። በእነርሱም ላይ ምንም ዋጋ ክፍያ አልጠብቅም፣ ዋጋ በዓለሚቱ ጌታ ላይ እንጂ በሌላ አላደርግም ብሎ ለህዝቦቹ ነገራቸው። ነቢዩላህ ኑህ አለይሂ ወሰለም አላህ ስብሓነሁ ወተዓላ ለነዛ እንግዲህ ሽርክ ውስጥ በጣም ብዙ ነገሮች አሉ። ወይፈን ማምለክ አለ፣ ብቻ ብዙ ነገሮች አሉና ለነሱ ከዛ ካሉበት ደረጃ አላህ ስብሓነሁ ወተዓላ ያ ነገር ልክ አይደለም ብሎ ከነሱ ከራሳቸው የሆነ ጎሳ የሆነ ልጅ ወይም ሰው ከመካከላቸው እነሱ የሚያውቁት ከአብሯቸው ካደገ አብሯቸው ከተወለደ መላእክተኛ ላከላቸው። ማንን? ኑህ አለይሂ ወሰለም ሲልካቸው ዋጋን ከሰው ልጅ ፈልጋል አሉትም። ወይም ዋጋን የምታገኘው ከነሱ ክፍያ ይጠበቃል ወይም ክፍያ ይሰጥሃል አላለውም አላህ ስብሓነሁ ወተዓላ። ክፍያ ከኔ ጋ ነው ያለው። ስለዚህ ኑህ አለይሂ ወሰለም ምን አለ? እኔ ዋጋን የምፈልገው ከዓለሚቱ ጌታ ላይ እንጂ በሌላ አይደለም ብሎ ለህዝቦቹ ተናገረ። ይህን ሲሰሙ አስተባበሉ። ምንም ሊያምኑትም አልቻሉም። እንደውም ያፌዙ ጀመረ። ነቢዩላህ አለይሂ ወሰለም አስመለክታቸው ዘወትር ጥሪ ያደርግላቸው ነበር። እነሱም ማፌዝ ጀመሩ። ግን ነቢዩላህ አለይሂ ወሰለም በነገራችን ላይ ነቢያቶች እንግዲህ 25 ነቢያቶች አሉ። እነሱ ዋጋ ከፍለዋል። እንደዚሁም ደግሞ በዙሪያቸው ያሉ ሰዎች ለእስልምና በጣም ብዙ ታሪክ ብዙ ነገሮች አሉ። ዋጋ ከፍለዋል። ብዙ ነገር ተደርገዋል፣ ተባረዋል፣ ተደብድበዋል፣ ቆስለዋል። ብቻ ዋጋ ተከፍሎበታልና አላህ ስብሓነሁ ወተዓላ ሰምቶ ጌታ አላህ ነው ብሎ ወደ አላህ የተመለሰን ደግሞ አላህ ሲመርጥሽ ወይም ሲመርጥህ ወደሱ ያስጠጋሃል ወይም ወደሱ ያስጠጋሻል። ሳይመርጠን ሲቀር ደግሞ ሱብሃንአላህ በዛ ሆነን እንሞታለን። አላህ ይጠብቀን፣ ሙስሊም አድርጎ ይግደለን እላለሁ ወዳጆቼ። ነቢዩላህ ኑህ አለይሂ ወሰለም ያስመለክተው ዘወትር ጥሪ ያደርጉ ነበር። ህዝቦቹ በማፌዝና በማጠለቅሸት በዛም ጊዜ
ወገኑ ሆይ በዛም እያጠለሽት እየሰደቡ ብቻ ብዙ ነገር እያደረጉ ወገኖች ሆይ ምንም መሳሳት የሌለብኝ እኔ ግን ካለሚቱ ጌታ የተላኩ ጌታ ነኝ እያለ ያባብላቸው ነበረ። ሱብሃንአላህ የኔ ጌታ መልእክተኛ አድርስላችኋለሁ፣ እኔ የጌታዬን መልእክተኛ አድርስላችኋለሁ አለ። ለእናንተ እመክራችኋለሁ፣ በእናንተ በኩል የማታውቁትን አውቃለሁ አላቸው። ኑህ አለይሂ ወሰለም ንግግሩ በሰሙ ጊዜ መመገረም አንተ ኑህ እኮ እንደኛ ሰው ነህ። እንዴት ነው መልእክተኛ ነኝ የምትለው? በዚህ ላይ ጥቂት የተከታታይ አለህ። ለሁሉም ግን ድሃና ከሰው ዝቅተኛ ኑሮ ደረጃ ላይ ነህ ያላችሁት አላቸው። አላህ ስብሐነሁ ወተዓላ እንግዲህ ነቢያቶችን እንደፈለጉ እንዲሉ እንደፈለጉ ብቻ ብዙ ነገር እንዳደርጉ አላደርግላቸውም። በጣም ብዙ ነገር ለህዝቦቹ እንዳስተምሩ ግን በጀነት ነው። እነሱ ካሳቸው በጀነት ነው። ሱብሃንአላህ በመቸገር በመራቡ ብዙ ፈተና አሳልፈዋል ነቢያቶች እና ከዛ የተነሳ አንተ ዝቅተኛ ኑሮ የኖረህ ሰው ነህ፣ ከኛ አትበልጥም፣ ከኛ አንሰህ ነህ። ስለዚህ እንዴት ነው አላህ አንተን መርጦህ ለህዝቦች መልእክተኛ ያደረገ? ስለዚህ ለምንድን ነው መልእክተኛ ነኝ እያልክ እኛን እምትለን? በማለት አፌዙ። ሱብሃንአላህ አላህ ይጠብቀን። ደጋግሞም ሀብትም ሆነ በክብር ከኛ ጋር አትመጥንም ብለው አስተባበሉ። ሱብሃንአላህ ጥጋብ ማለት ነው። እንግዲህ ነቢዩላህ ኑህ አለይሂ ወሰለም እንዳልኳችሁ ነቢያቶች ያው በብዙ ነገር የተፈተኑ ናቸው። በጣም በብዙ ነገር ዋጋ ከፍለዋል። ነገር ግን ደግሞ በሀብት በምን እንደዚህ አላህ ሱብሓነሁ ወተዓላ እንትን አላላቸው እና በሀብት ተጉራሩ። እነዛ አላህ ሱብሓነሁ ወተዓላ በማያምኑ ሰዎች ምናሉ ተጉራሩ። እኛ ሀብታም ነን፣ እኛ እንዲህ ነን፣ እንደዚህ ነን፣ ኃይል አለን፣ ወገን አለን፣ ቤተሰብ ብቻ ብዙ ነገር አሉ። ነገር ግን አላህ ሱብሓነሁ ወተዓላ መላእክተኛ አድርጎ እስከላካቸው ድረስ ማንም ምንም እንደማያሸንፍ 100% እኮ ቀልባቸው ያውቃል። ግን እያመኑ አንዳንድ ጊዜ አንዳንድ ሰዎች ማለት ነው የሆነ ነገር እያመኑ ሽምድድ የሚያደርጉት ነገር ነው። እዚህ ጋር ሽምድድ እንዲያደርጉ ነው እየተረዳሁት ያለሁት። እና ለምንድን ነው ግን ወደ ራሳችን ህይወት ስንመጣ አንዳንድ ሰዎች እያደረጋችሁላቸው እያሉ ሽምድድ ያደርጋሉ። የድሮ የነበሩ ሰዎችም እንደዚህ ነው። ነቢያቶች ሲላኩላቸው ሽምድድ በቃ እያደረጉ የነበረው እና አላህ ስብሓነሁ ወተዓላ ይጠብቀን ኢንሻአላህ። ምን አልን ብላችሁ ራስ በራስ የሚፈጽሙትን የሐውልት አምላክ የጸኑና ይከብሩ ጀመር። ኑህም ህዝቤ በዛ ሁኔታ ሳይቆርጡ በመለማመጥ መልክ አላህን ልትፈሩና ይታዘዛችሁ ዘንድ ከእናንተ ጎሳ በሆነ ሰው ላይ እንዲያስጠነቅቃችሁ በጌታችን ገለጸ። ቢመጣላችሁ ትደነግጣላችሁ እያለ ቢያግባባቸውም ከሂደታቸው የበለጠ እየጨፈሩ መጨፈር ጀመሩ። ምንም አይቀንስብንም ነበር እያሉ ምንም እንኳ ነቢዩላህ አለይሂ ወሰለም የህዝቡ ነገር ተስፋ ቢያስቆርጣቸውም ተንኮላቸውን በሚገባ በማድረስ ላይ ቀጠሉ። ከነቢዩላህ አለይሂ ወሰለም ላይ እንግዲህ ህዝቦቹ ከራሳችሁ ጎሳ፣ ከራሳችሁ ህዝብ፣ ከራሳችሁ አንደበት ከዛው ካለው ነው። አላህ ሱብሓነሁ ወተዓላ ከእናንተ የወጣሁ ነኝ፣ አብሬያችሁ ኖርኩኝ፣ ተወለድኩ ከእናንተ ነውና እኔን መርጦ ሲልክላችሁ ለምን ጌታችሁን አላህ ሱብሓነሁ ወተዓላ አታምልኩትም? እሱ ለምን አትቀበሉትም ብሎ ቢላቸው ራሱ እምብዩ ብለው ነቢዩላህ አለይሂ ወሰለምን በጣም አስቸግረው፣ ግን ነቢዩላህ አለይሂ ወሰለም ተስፋ ሳይቆርጡ በጣም ነበረ በቃ ህዝቡ ተስፋ ያስቆርጣቸውም። ነገር ግን የአላህ ሱብሓነሁ ወተዓላ ትእዛዝ የአላህ ሱብሓነሁ ወተዓላ መልእክት ስለነበረ ተስፋ ሳይቆርጡ ለህዝቡ መልእክቱን አድርሰዋል። ብዙዎቹም የነቢዩላህ ኑህ አለይሂ ወሰለምን መልእክት ተቀብለዋል። ኑህ አለይሂ ወሰለም የሚሰሩትን አላህ የሚያውቀው እኔ ለባሪያዎቼ አልችልም አለ። እንድትሰራ ውርደታቸው አክበራቸው፣ አባር ትለኛለህ
ቆይ በነበረው ውስጥ እኔን ከአላህ ማን ያተረፈኛል አስታውስ ብሎ ጠንካር አለባቸው። አላህ ስብሐነ ወተዓላ እንተ ያልከኝን ለእነሱ ለማድረስ ሞክሬያለሁ፣ ነገር ግን ለእኔ ሊመለሱልኝ አልችሉም ሲላቸው ተስፋ ሳትቆርጥ ጠንክረህ እንድትሰራ ነው አላህ ያለው መልእክቱን የታወጀባቸው ማለት ነውና አላህ ስብሐነ ወተዓላ ከሚወዳቸው ወደሱ ከተረዱት ወደሱ ተቀረቡት አላህን ከሚወዱት መልካም ሰርተው ካለፉት ባሪያዎች ያድርገን ያ ረብ ያ አላህ ከመልካሞቹ ያድርገን። ወዳጆቼ ባላችሁበት አላህ ይጠብቃችሁ፣ ኸይሩን ነገር ይሻለን፣ ሰላሙን ያምጣልን። ሰላሙ አለይኩም ወረህመቱላህ ወበረካቱ።